ቅድስት አርሴማ ስላደረገችልኝ ድንቅ ተአምር ለኔ ብቻ ሳይሆን ለስራ ባልደረባዬም ጭምር ቅድስት አርሴማ ምን እንደምትመስል ምን እንደሆነች ምንም ስለሷ የማውቀው ምንም ነገር አልነበረም። ወደ ጥምቀት ስገባ በጣም የሚረብሽ ክስተት ተከሰተ። ፊቴ አበጠ። ያው ለስራ ባልደረባዬ እኔ ሱባኤ ገብቼ ነው። ከሁሉ ባለሙያ ጋር አትዋደድም። የፖለቲካ አመራር ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአብሳላት ቤተሰቦች ወደ እናንተ የመጣሁበት ዋናው ዓላማ ቅድስት አርሴማ ስላደረገችልኝ ድንቅ ተአምር ለመመስከር ነው። ለኔ ብቻ ሳይሆን ለስራ ባልደረባዬም ጭምር ያደረገችልኝን ተአምር ለመመስከር ነውና ለኔ ያደረገችልኝ ድንቅ ተአምር ስመሰክር በጣም ያሜ ነበረ። ይህም ለረጅም ዓመታት ምግብ መብላት አልችልም። የበላሁት ምግብ ይወጣል። ለምን ውሃ አይሆንም? ቀዝቃዛ ውሃም ቢሆን እየወጣ ያስቸግረኝ ነበረና እንዲሁም ደግሞ በህልሜ የሆነች ሴትዮ እየተገለጸችልኝ የታየችኝ ቅድስት አርሴማን ጸበል ብትጠመቂ እኮ ትድኝ ነበረ ትለኛለች። ሁሌ በቃ በተኛው ቁጥር እንደዛ እያለች ትነግረኛለች። ከዛ እኔ ደግሞ ቅድስት አርሴማ ምን እንደምትመስል ምን እንደሆነች ምንም ስለሷ የማውቀው ምንም ነገር አልነበረምና ሁሌ ሴትዮ በህልሜ እየመጣች ስለምትነግረኝ እንግዲህ ከእግዚአብሔር የመጣሽ ከእግዚአብሔር ተልከሽ የኔ መዳኛ ከሆንሽ የቅድስት አርሴማን ቤተክርስቲያንም ቅድስት አርሴማ የምትባለዋንም አላውቃትምና አንቺ መርተሽ ውሰጂኝ። ከዛ ውጪ ግን ሁሌ በእንቅልፍ ልቤ እየመጣሽ አትረብሽኝ አልኳትኝ። ከዛ ከዕለታት አንድ ቀን እሁድ ቀን ልብስ ለማጠብ ወጣን። ተከራይተን ያለን በሙሉ ወጣን። ልብስ እያጠብን ሳለ ከተከራይ አንዷ ብድግ አደረገችና ባለቤቴ እኮ ክንታሮት ታሟል፣ ስለዚህ ቅድስት አርሴማን ጸበል ነገ ሊጀምር ነው አለች። ከዛ እኔም ሲሄድ ለእኔም ንገሪኝ አብሬው እንዲሄድ አልኳትኝ። እሺ አለችኝ። እዛ አድርን። ጠዋት መሄድ አልቻልኩኝም። ያው ሴት ነኝና የሴትነት ወራዊ መጣብኝ፣ ቀረሁኝ። በጣም አዝኜ ማለት ነውና ከዛ አሁንም ስተኛ እንደዚሁ እየመጣች ቅድስት አርሴማን ጸበል ተጠመቂ ትድኛለሽ ትለኛለች። አሁንም በጣም ተናደርኩኝ። ይሄው የሚወስደኝ ሰው አዘጋጅሽ ብዬ ሳልጨርስ አሁን ደግሞ መልሰሽ እንዳልሄድ አደረግሽኝ። እውነት አሁንም ከእግዚአብሔር ዘንድ የተላክሽ የኔ መዳኛ መልእክተኛ ከሆንሽ ይህን ሰውዬ ምሕረቱን ድህነቱን ሰጠሽው እንደገና እንዲጠመቅ 14 ቀን እንዲያደርገው አድርጊ አልኳት። ከዛ እንደዛ ብዬ በቃ ሳምንት ሙሉ ትመጣለች እሷ። እኔም እንዲዝ ነው የሚላት። በዛ ላይ በሳምንቱ አሁንም እንዳመላችን ልብስ ማጠብ ወጣን። እያጠብን ሳለ ወይ ባለቤቴ እኮ ተሽሎታል፣ ስለዚህ 14 ቀን ነው ማደርገው አለች። በጣም ደስ አለኝና በቃ እኔም ወራዊ ግዴታዬን ስለጨረስኩኝ ነገ ሲሄድ ያስነሳኝ ጠዋት አብሬ እንዲሄድ አልኳት። እሺ አለች። ጠዋት አስነሱኝ፣ አብሬ ሄድኩኝ። እጄ መጠመቅ ጀመርኩኝ። እየተጠመቅኩኝ ሳለ እስከ 3ኛው ቀን ድረስ ምንም አልወጣም። 2 ቀን ተጠምቄ 2 ቀን ጠጥቻለሁ። እስከ 3ኛው ቀን ምንም ነገር የወጣ የለም። በ3ኛው ቀን ወደ ጥምቀት ስገባ በጣም የሚረብሽ ክስተት ተከሰተ። ያም ማለት የሚዳቋ ቅድስት አርሴማ በመለስ ፋውንዴሽን ውስጥ ያለችዋ ነው የተጠመቅኩ የነበረና እዛ ጋር የምታውቁት የቅድስት አርሴማና የቅዱስ ሚካኤል ጸበል እዛው አቅራቢያ ናቸው፣ ቅርብ ናቸውና ቅዱስ ሚካኤል ላይ የምትጠመቀው እህት በጣም ከባድ መንፈስ አለባትና እኔ ስጠመቅ በጣም ተሰድበኝ ነበረ መንፈሱ ከላዩ ላይ ያለውና ተስፋ ቆርጬ ጥምቀቱን አቋርጬ እንዴት ከባድ የሆነ ስድብ ሲሳደብ ነበረ። ግን እኔ ምንም መስሎ አልታየኝም። ምክንያቱም እኔነቴን ማውቀው እኔ ነኝ። እኔና መድኃኒዓለም እንተዋወቃለን። ከራስ በላይ ማንም ሰው ማንንም ሊያውቅ የሚችል ስለሌለ ከቸሩ መድኃኒዓለም በስተቀርና ያንን ያው ተጠመቅኩኝ። በዛን ሰዓት ሃይላንድ ይገባል፣ ግማሽ ሊትር ሃይላንድ ይዤ ወጣሁ። በጣም አዝኛለሁ፣ ልቤ ተሰብሯል። በቃ ያው ሰው ነኝና እያመላለስኩኝ ያዛጋ የሰደበችኝ ስድብ እያመላለስኩ በጣም እያዘንኩኝ ጸበሉን ስጠጣ እናቴ ቅድስት አርሴማ ለረጅም ዓመታት ያክል ሳላውቅሽ ያወቅሽኝ
አንቺም ደግሞ በህልሜ ተከስተሽ እዚህ ጋር እንድመጣ የረዳሽኝ እርኩስ መንፈስ ምንም ስልጣን የለውምና እባክሽ አምላክሽ ዘንድ አስታርቂኝ፣ ፈውሱን ምሕረቱን ይልክልን ዘንድ የተሰጠሽ ቃል ኪዳን በእኔ ላይ ይፈጸም ብዬ እንባዬን እያወረድኩኝ ያንን ግማሽ ሊትር ጸበል ጠጣሁኝ። ያን ወዲያው እንደጠጣው በጣም በሚገርም ሁኔታ 5 ሰከንድ ራሱ አልቆየም። በቃ ግማሽ ሊትር ልጠጣ 20 ሊትር ልጠጣ በቃ በጣም በሚደንቅ ሁኔታ ማአት እንደው ወደ ላይ ይለኛል። የተቃጠለ ምን ልበላችሁ፣ የተቃጠለ ሻይ ቅጠል ርር ያለ ሻይ ቅጠል ይመስል እንደ እንቁላል እየተሸበለለ ቄብ ዶሮ እንቁላሏን ስትጥል የታረደች አይታችሁ ከሆነ ትቃቅናለች አይደል? ልክ እንደዛ እየተሸበለለ እንዳለ እንዲሁ ሲወጣ በቃ ምን ልበላችሁ፣ እውነት ከኔ ሆድ ውስጥ ነው ወይ ይሄ ነገር የነበረው ብዬ በጣም እስከምደነቅ ድረስ ከ10 ሊትር በላይ የሚሆን እንደ ጎርፍ ወረደ። በቃ ወደ ላይ አለኝ ወጣልኝ ለ14 ቀን ማለት ነው። እሱ ብቻም አይደለም ወደ ታችም አለኝ። ልክ ሕፃን ልጅ ሲወለድ ቢጫ እንደ ካካ እንደሚል ሁሉ በጣም ቢጫ እውነት ለመናገር ማካበድ ባይሆን ቢጫ እንደ ሕፃን ልጅ ማለት ነው። በጣም ቢጫ የሆነውን ካካ አልኩኝ ለ14 ቀን ወደ ላይ ወደ ታችም እያለኝ ማለት ነው። እና ከዛም በኋላ ክብር ምስጋና ለድንግል ማርያም ልጅ ይሁንና ከ14 ቀን በኋላ በጣም ፍጹማዊ ደህና ሞቅ ያለ ነገር ነው። ያለ ሚጥሚጣ እንደው አልጫ ነገር እንኳን አልጠቀምም። ከስንት ዓመት በኋላ ቅድስት አርሴማ ይሄንን ድንቅ ተአምር አደረገችልኝ። ሌላም ደግሞ ከትንሽ ዓመታት ከ1-2 ዓመታት በኋላ ይሄ ከተደረገልኝ ከ1-2 ዓመታት በኋላ ደግሞ ያው ቅድስት አርሴማ ደጅ ላይ አልቀርም። በጣም በሚገርማችሁና የሆነ ሰዓት ጠፋሁኝ። ስጠፋ ቤቴ ደጅ ጠፋሽ አይደል አለችኝ። ያው ትነግራለች እንደኔ ኃጢአት እንደኔ ክርፋት ሳይሆን ባይዘው በጣም ነው የምትነግረኝና ተነስቼ ሄድኩኝ። ያው የጠፋሁበትን ምክንያት በሌላ ጊዜ እመጣለሁኝና ሲጄ ስጠመቅ በጣም ከባባድ ነገሮች ተከሰቱ። ምንድነው? ፊቴ አበጠ። ፎቶዬም አለ አሳያችኋለሁ። ፎቶዬ ላይ በጣም አበጠ ፊቴ። ወደ ወር ሚሆን ተጠመቅኩኝ። ክብር ምስጋና ይድረሰው ለመድኃኒዓለም። ይሄንንም እብጠቱን ፊቴ በአዲስ ቆዳ ፊቴ እንዳለ ቆዳው ተልጦ በአዲስ ፊት አውጥቼ ከ1 ወር ጥምቀት በኋላ ሰማዕቷ ቅድስት አርሴማ ፈወሰችኝ። ሌላው ቅድስት አርሴማ ያደረገችልኝ ድንቅ ታምር የሆነ ሰዓት ላይ በጣም ያመኛል። ያም እዚህ በቀኝ ጎኔ ሽንጥ አካባቢ ላይ ያመኝ ነበረና ወደ ሕክምና ሄድኩኝ። ወደ ሕክምናም ሲሄድ ምናልባት የምታውቁት ትኖራላችሁ ብዬ አስባለሁ። ጉለሌ ክፍለ ከተማ ወረዳ 7 ውስጥ የሚገኝ አንድ ጤና ጣቢያ አለ። ቅዳሴ ጤና ጣቢያ ነው የሚባለው። ቅዳሴ ጤና ጣቢያ ላይ በጣም ስፔሻሊስቶች አሉ፣ በቀጠሮ የሚመጡ ትልቅ ሆስፒታሎች ላይ የሚገኙ መሳሪያዎችም እዛ አሉ፣ በቀጠሮ መጣው የሚሉትና ከዛ እዛ ሄጄ ተመረመርኩኝ። ስመረመር ቆይ ብለው ቀጠሮ ሰጡኝ። አንቺን ስፔሻሊስቱ አለና ስፔሻሊስቱ የሚገኘው በዚህ ቀን ነው፣ በዚህ ቀን ነይ ተሎ ብሎ ቀጠሮ ያዙልኝ። ከዛ በተሰጠኝ ቀጠሮ ተነስቼ ሄጄ እንዳሉትም ስፔሻሊስቱም መጣ። ባሉኝ ቀን ምርመራ አካሄድኩኝ። ከዛ ምርመራ ሲያደርግ ልክ ነፍሰ ጡር ምርመራ እንደምትደረግ ነው ይሄንን ምርመራ ያደረገኝና በጣም ጎበዝ ስፔሻሊስት ነው። እያገላበጠ መረመረኝ። ከዛ መጨረሻ ላይ የሆነ እጢ እዚህ ጋር ያሳያል አለኝና እዛው የሚያመኝ ቦታ ላይ እጢ አለ። ይሄ እጢሽ ራሱ ከጊዜ በኋላ መውለድ የማትችል ሊሆን ይችላል እና ጥሩ አይደለም፣ በኦፕራሲዮን መውጣት አለበት፣ ሪፈር ልጻፍልሽ አለኝ። ካልተሳሳት ሽሮ ሜዳ የሚገኝ የጳውሎስ ጴጥሮስ ሆስፒታል ነውና ብቻ ወደ ሽሮ ሜዳ ወደሚገኘው ሆስፒታል ነው የመራኝና እዛ ጋር ሪፈር ጻፈልኝ። ከዛ ያንን ሪፈር አስገባውኝና በቃ በዚህ ቀን ትመጫለሽ፣ ይሄን ያክል ሊትር ውሃ ጠጪ፣
ከዛ እንትኑ በሽታው እንዲታይ ውሃውን በደንብ መጠጣት አለብሽ። ሽንትሽን ፊኛሽ በሽንት መወጣጠር አለበት ምርመራው በደንብ እንዲታይ እና በዚህ ቀን እንደዚህ አድርጊ ብላ ዶክተሯ አዛኛለች። እና እሺ አልኩኝ። ያ የቀጠረው ቀኔ ደርሶ ከመሄዴ በፊት ግን ምንድነው ያደረኩት? ወደ ቅድስት አርሴማ ጸበል ነው የገባሁት። ሾጎሌ ቅድስት አርሴማ የመለስ ፋውንዴሽን ውስጥ የምትገኘው ቅድስት አርሴማ ገባሁኝ። ለ7 ቀን ተጠመቅኩኝ። ከዛ ሄድኩኝ በቀጠሮ ቀን። ጸበልም እምነትም ነው እያደረኩኝ ስጠጣ ስቀባ በእምነት እያደረኩኝ ጸበሉን ስጠጣ ልነግራችሁ አልችልም። እና ከዛ ቀጠሮዬ ደረሰና በቀጠሮዬ ቀን ሄድኩኝ። ያለችኝ እንደዚህ ውሃ መጠጣት አለብሽ፣ ፊኛሽ የሽንት ፊኛሽ መነፋት አለበት ስላለችኝ 2 ሊትር ውሃዬን ጠጥቼ ከዛ በላይም ሳይሆን አይቀርም በቃ ሽንቴን በላይ ላይ ልለቀው ደርሻለሁ ተወጣጥሬና ከዛ መጣች። ገባሁኝ። ተራ የደረሰ ሴት ነች። ምርመራ አደረገች። ስታገላብጥ ስትል በቃ የለም አያሳይም ትላለች። እኔ የምልሽ እናት አለች። አቤት አያሳይም እኮ እዚህ ላይ አለች። እናቴ መሳሪያውን ያዝሽው አንቺ ነሽ፣ እኔ ምን አውቃለሁ፣ በደንብ አድርገሽ መርምሪኝ ያልኩ ሰማቷን ድንቅ ታምር በውስጤ ቃንባይ መቋቋም አቅቶኛል። እዛ አሁንም በደንብ አድርጋ መረመረችኝ። ቀኝ ያልቀረ ግራ ያልቀረ ሽንጥ ያልቀረ ወገብ ያልቀረ በቃ የሚቀባ ነገር እየቀባች ሙሉ ሆዴ ሁሉ አልቀረም። ምርመራ አካሄደች። በጣም በሚገርምና ደስ በሚል ሁኔታ ኖርማል ነሽ ነው የሚለው፣ ምንም ነገር አያሳይም። እዚህ ላይ የተጻፈው ሪፈር የተጻፈሽ ላይ እኮ እንደዚህ ክብደት ያለው እንደዚህ ምናምን ብሎ ተጠቅሷል፣ ግን አሁን ምንም የሚያሳይ ነገር ግን የለም አለች። የወሰድሽው መድኃኒት አለ እንዴ ምናምን አለች። የወሰድኩት መድኃኒት አለ አልኳት። ምን እንደወሰድኩ ልንገርሽ አልኳት። እንዲህ ሳያት ማህተብ አስራለች እና የወሰድኩት መድኃኒት ልንገርሽ አልኳት። የወሰድኩትማ መድኃኒት ቅድስት አርሴማ፣ ሾጎሌ ቅድስት አርሴማ፣ የሚዳቋ ቅድስት አርሴማ፣ ሳላውቃት የምታውቀኝ ቅድስት አርሴማ እዛ ጋ ሂጄ ጸበሉን በእምነት እያደረኩ ስጠጣ ጸበል እየተጠመኩ 7 ቀን ቆይቼ ነው በቀጠሮ ቀን የመጣሁት። ጉዱን ልየው ብዬ ነው በቀጠሮ ቀን የመጣሁት አልኳት። በጣም ደነገጠች። ሌላ የወሰድሽ ሌላ ምን ልውሰድ? ከዚህ በላይ ምን ልውሰድ አልኳት። ይሄንን ነው የወሰድኩት፣ ሌላ ምንም አልወሰድኩም አለች። በጣም ተገረመች። እግዚአብሔር የተመሰገነ ይሁን አለች። ለአንቺ የደረሰች ቅድስት አርሴማ ለእኛም ትድረስልን አለች። በጣም ከምላችሁ በላይ ፊቷ በቃ ደስታውን ልነግራችሁ አልችልም። ምክንያቱም ሪፈር የተጻፈበት ክብደት ሁሉ ምናምን አለው በቃ ብቻ በሐኪም እንትን የተጻፈ አለውና ያንን ሁሉ አይታ በቃ በጣም የተገረመችው ደግሞ ትልቅ ነው የሚለው አለች። በጣም ተገረመች። እኔም ደስ አለኝ። ምንም ነገር አልተገኘብኝም፣ ኖርማል ነው፣ ደህና ነሽ አለችኝ። ክብር ምስጋና ይድረሰው ለመድኃኒዓለም። ስቲል ነው እስካሁን ያ በሽታ አሞኝም አያውቅም። ከዛን ጊዜ ጀምሮ ጤነኛ ሆንኩኝ እላችኋለሁ። ሌላው ደግሞ ቅድስት አርሴማ ለልጄ ያደረገችው ደግሞ ምንድነው? ማማ ላይ ቅድስት አርሴማ ግቢ ውስጥ ነን እንግዲህ ጸበል ልንጠመቅ ግቢ ውስጥ ነን እና ማማ አለኝ። አቤት አባቴ ያልኩት። እኔ እኮ ሽንቴን እኮ ሸንቼ አላውቅም፣ 3 ቀን ሆኖኛል። ምን አልከኝ አባቴ ያልኩት። 3 ቀን ሆነኝ እኮ ሽንቴን ሳልሸና። እንዴት አልኩት። ድንግጥ ብዬ ነው። አስቡ እናቱ ናችሁ። ያውም ስንት ነገራችሁን ነግራችሁ አልችልም። እና እማዬ እኔ እኮ ሽንቴን ሸንቼ አላውቅም ሲለኝ፣ እማ እኔ እኮ ሽንቴን ሸንቼ አላውቅም ሲል በጣም ደንግጬ እንደዚህ ያማል እንግዲህ አርሴማ ጋር ያለው ያማል አልኩና በቃ ኧረ እኔ እንዳያመኝም ምንም አያደርገኝም እና 3 ቀን ሙሉ ተገረምኩና እና ምን ችግር አለው ራሴን በራሴ ታጽናና እና ምን ችግር አለው አባቴ ይኸው ቅድስት አርሴማ ዘንዳ ይላለው እሱ ለእምነቱንም ጸበሉንም በደንብ ጠጣ፣ እምነቱንም ተቀባ፣ ስለዚህ ምን ችግር የለውም ትድናለህ አልኩት። አሁንም እኮ ልቀባ ብዬ ነው አለ። እሺ ተቀባ አልኩት። ከዛ አነሳና እዛው ላይ አነሳና ተቀባ እምነቷን። ትንሽ 5 ደቂቃ 10 ደቂቃ ማይሆን ማለት ነው ሰከንድ ማይሆን ማማ መጣ እኮ ሽንቴ መጣ ያለና በሩጫ ዳገቱን ወጣ። ከዛ ቆየብኝ። ምን ሆኖ ነው ይሄ ልጅ አልኩኝና ወደ ላይ ልሄድ ስል መጣ። በስመ አብ ማማ ብዙ ሽንት ሸናውኛል። 3 ቀን የተጠራቀመው ነው እንደው ልሳቅ እንጂ እኔ እናት እኮ ለኔ ያላደረገችው ምንም ነገር የለም። ልዩ እናት እኮ ነው ያለችኝና ብዙ ሽንት ሸናውኝ እኮ ሸና አልኩት።
እግዚአብሔር ይመስገን። ዲናት እኮ ይሁን ቅድስት አርሴማ እንደዚህ ናት። አሁን ደግሞ ብዙ አድርገህ ጠጣበት። እቤትም ስትሆን እምነቷ ጸበሏ እቤት አይጠፋም። እምነቷንም ጸበሏንም ተቀባሽ እንዳታቋርጥ። ከዚህም በኋላ የሆነ ነገር ካካም እምቢ ካለህ እያመመ ራስን የሚያምኩን የሆነ የሚያመ ነገር ካለ የቅድስት አርሴማን እምነቷን እዛ የሚያመን ቦታ ላይ ቀባው። ቀንም ይሁን ምግብ ከተበላ በኋላ የሚሆን ምንም ነገር ይሁን በማንኛውም ሰዓትም ይሁን የሚያም ቦታ ላይ አድርግበት። በጸበል ብጥብጥ አድርገህ እዛ ቦታ ላይ ቀበት ብጥብጥ ታርግ። አባታችን ሆነ እያልክ እየጸለይክ ቀበት ብታደርገው እሺ። እኔ አባት እንዴት 3 ቀን ሙሉ ሳሸና ቁጭ ትላለህ? እኔ ልጅ ጎበዝ አይደለህ ምናምን ታውኩትኝ። እና ቅድስት አርሴማ ያደረገችልኝ ተአምር ተነግሮ አያልቅም። ለስራ ባልደረባዬ ያደረገችልኝ ድንቅ ተአምር ነው። ያው ለስራ ባልደረባዬ እኔ ሱባኤ ገብቼ ነው። ነገሩ እንዲህ ነው። አንዲት የስራ ባልደረባዬ ከሁሉ ባለሙያ ጋር አትዋደድም። በቃ አንቲ የሆነች ምንድነው ችግሯ ብዬ ፈልጌ ማግኘት እስከሚያቅተኝ ድረስ እኔ አንድ ሰው የሆነ ከሰው ጋር የማያግባባ ብቻውን የሚያደርገው ከአንደበቱ ክፉ የሚወጣ ከሆነም ከአንደበቱ ምንም ሳያወጣ ብቻውን መቀመጥን የሚመርጥ ብቸኝነትን የሚመርጥ ከሆነ ምንድነው ችግሩ ብዬ ቀርቤ ያንን ችግሩን በተቻለኝ አቅም ለማገዝ እወዳለሁ በባህሪዬ። እና እህት በቃ አይጥና ድመት ናት። አጋጣሚ ለዛ ቢሮም ደግሞ እኔ አዲስ ነበርኩኝና በሰዓቱ በአመራር ሁኜ ነው ወደዛ ቢሮ የሄድኩት። የፖለቲካ አመራር እና ለጽህፈት ቤቱ በጣም አዲስ ነኝ። ትልቅ ሰው ናት። የምታሳየው ባህሪ በጣም ከባድ ነው። ከአንድም ሰው ጋር አትዋደድም። ፖዚቲቭ ቢነግሯት እሷን ኔጌቲቭ ነው እንጂ ምንም በቃ በቅንነት የሚባል ምንም አልጻፈባትም። ምሳ እንብላ ከተባለ እንኳን ምሳ እንብላ ማለት ስድብ ነው ለሷ። በቃ ምንም ቃሎች የሚገልጿት አይደለችም። እና ከዛ በጣም ቀረብኳት። ስቀርባት እኔም ጋር መግባባት አቃታት። ቁጭ እየሳስብ የሰው ልጅ እግዚአብሔር ባሪያና በአምሳሉ የፈጠረን ቤተ መቅደሱ ያለ አንድ ነገር እንደዚህ ስነ ምግባር መጥፎ ስነ ምግባር ልትሆን አትችልም። ሴትዮ ከራሷ ጋር አይደለችም። ትልቅ ችግር አለ ብዬ እንዲሁ ከሸጎሌ ቅድስት አርሴማ ወይንም ሚዳቋ ቅድስት አርሴማ ገዳም ሱባኤ ገባሁላት። ስለሷ ማለት ነው። ስለዛች ልጅ ሱባኤ ገባሁኝ። ምክንያቱም በቃ መኖርና ስራ ሰርታ መግባት አልቻለችም። ምን አይነት ህይወት ትኖር? የሰው ልጅ ከጓደኛው ጋራ ተግባብቶ ቢያንስ እንኳን ከአንድ ሰው ጋራ ተግባብቶ መኖር የማይችል ከሆነ ህይወቱ በጣም አጭር ነው። ከዛ በጣም አሳዘነችኝ። ሱባኤ ገባሁላት። በጣም የሚገርማችሁ ለሴክተሩ አዲስ ነኝ ብያችኋለሁ። እዛ ላይ የፖለቲካ አመራር ነኝ። ፍቃድ የሚባል ትንሽ ወቅቱ ደግሞ ከባድ ወቅት ስለሆነ አይቻልም። ያደረኩትኝ ምንድነው ቀጥታ ስልኬን ነው የዘጋሁት። 3 ቀን ሙሉ ስልክ ዘጋሁ። ያው አመራር ላይ ያላችሁና የነበራችሁ ታውቃላችሁ፣ ስልክም መዝጋት አይቻልም። እኔ ግን ቀጥታ ስልኬን የዘጋሁት አጋጣሚ ሆኖ በዚሁም ንስሐ ልግባና አጋጣሚ ሆኖ አመራር ሽግሽግ ተደርጎ አዲስ አመራሮች ናቸው እኔ ጋር የመጡት። አስተባባሪ የሚባሉ 5 አስተባባሪዎች ከአንድ አመራር በስተቀር 4ቱ በሙሉ አዲስ ናቸው። እዛው ንስሐ ልታስገቡኝ ነው። ቀጥታ ምንድነው ያደረኩት? ስልኬን ዘጋሁት። እነዚህ አመራሮች አዲስ ናቸው። እኔ እዛው የቆየው ነኝ፣ ግን ዘጋሁኝ። አያውቁኝም፣ አላውቃቸውም። ማለት በስም ሊያውቁኝ ይችላሉ እንጂ ባክግራውንድ የሚያውቁት ነገር የለም። ስለዚህ ገና ስራ ቀጥታ እነሱ መላመድ ላይ ከመጡ እኔ ለመንቀሳቀስ ትንሽ ቻሌንጅ ይሆንልብኛል በሚል ፍርሃት ብቻ ቶሎ ብዬ ምን ማድረግ አለብኝ አልኩ። ለዚች ልጅ ምን ማድረግ አለብኝ? ሱባኤ ልግባ። እናቴ ቅድስት አርሴማ ስለዚች እህታችን ነው ምገባውና እባክሽን ለእንድመሰክር አብቂኝ፣ ለምስክርነት አብቂኝ ብዬ ሰቅሰቅ ብዬ አለቀስኩኝና ዘጋሁት። እንዲህ ጉለሌ ክፍለ ከተማ ወረዳ 7ንና ሚዳቋ አርሴማ ገዳም ወይንም መለስ ፋውንዴሽን ውስጥ ያለችው ቅድስት አርሴማ ገዳምን የምታውቁት ብዙም ርቀት የለውምና ቀጥታ እዛ ነው መጥቼ ሱባኤ የገባሁት ማለት ነው። ስልኬን ዘጋው፣ አርምሞዬን ያዝኩኝ፣ ሱባኤውን ገባሁኝ። በ3ኛው ቀን ሁሉን ነገር አሳየች። በጣም ከምነግራችሁ በላይ ለራሴ ከምገባው ሱባኤ በላይ ነው ለሷ የገባሁበት። ራሴ 3ቱን ቀን በሙሉ ምንም አይነት ምግብ ሳልበላ በህይወቴ ዘመን እንደዚህ አይነት ሱባኤ ይዤ አላውቅም። ግን
ስለሷ ስል 3 ቀን በሙሉ ምግብ ሳልበላ ሱባኤ ገባሁላት። ከዛ መልስ ሰጠችኝ። ክብርና ምስጋና ይድረሰው ለመድኃኔዓለም ቅዱሳንን የሰጠን አምላክ ክብርና ምስጋና ይድረሰውና መልስ ሰጠችኝ። ያለውን ምን አይነት ባዕድ አምልኮ እንደሚያመልኩ እንዴት እንደሆነ እንዴት እንደሚገብሩ እንዴት እንደሚሰግዱ እንዴት ቡና እንደሚያፈሉ እንዴት አድርገው ስኒው ላይ ምን እንደሚያደርጉ ዝቅዝቅ አድርጋ ከነማር ጋር ምን እንደምታረግ ከማን ጋር ናት ሴትየዋ ምን ትመስላለች የሚለውን መስታየት አድርጋ ሁሉ ቁጭ አሳየች። ከዛ ደግሞ ይሄንን ታድርግ ከዚህ በሽታ እንድትድን እንዲህ ነው ዛር ነው የሚባለው ጨሌ እንደዚህ ነው የሚደረጉት እንደዛ አይነት ነገር ነውና በጣም የሚገርማችሁ በአይምሮ ውስጥ ራሱ ስቲናው እስካሁን አልጠፋም። ያንተ በቃ ይታየኛል ህልሙ እንትኑ ራሱ ማለትና ከዛ ያንን ታደርጋለችኝ። መጣሁ። በጣም የሚገርማችሁ በአመራርነት ዘመኔ በሙሉ ከመራኋቸው ባለሙያዎች ጋር በክብር ነው የምጠራው። ትላልቆች ራሱ እናታችን ነው እንጂ ምንም እንዲህ ምናምን የሚባል ነገር የለንምና እንደመጣሁ ልጆቼ ነው ያልኩት። ትላልቅ ናቸው በእድሜ ኩዮች ያሉ ያሁኑ ልጆች ዛሬ ምሳ ከክሊት ጋር ነኝ አልኩ። ያው ስሟን ከጠራሁኝ ስለምትነቃብኝ ነውና ለምን እኛስ እናታችን እሷን ብቻ ይዘሽ ትሄጃለሽ ያላስለመድሽን ምናምን ደግሞ ጠፍተሻል ሳልነግራቸው ነው የጠፋሁት። ደግሞ ጠፍተሽ መጥተሽ ጭራሽ ደግሞ ከኛም ለይተሽ በሉ አሁን ትልቅ ናቸው ትልቅ ሰው ናት ብያቸዋለሁ። ከመጀመሪያ ልጄ ጋር ነው ከትልቋ ጋር መጀመሪያ እበላለሁ ከዛም በኋላ ነው ከናንተ ጋር የምበላው። ዛሬ ከሷ ጋር ነኝ አልኩኝና እችን እህት ይዣት ምሳ እንብላ ብዬ ይዣት ወጣሁኝ። ከዛም በኋላ ቁጭ አልኩኝ። ምሳ በላን። ምሳ ከበላን በኋላ እህቴ የሆነ ጥያቄ ልጠይቅሽ ነው። የምጠይቅሽን ጥያቄ ግን ቀጥታ መልሽልኝ። የት ሰምተሽ ነው እንዴት ሰምተሽ ነው ምንም አይነት እንደዚህ አይነት ሰጣ ገባ አልፈልግም። አዎ ነው ካልሽኝ ግን መድኃኒቱንም ይዤልሽ መጥቻለሁ። እንዲህ ነው እንድትይ አልፈልግም። ነው አይደለም የሚለውን ነው እንድትነግሪኝ የምፈልገው። ግን አንድ ነገር ምነግርሽ ደግሞ ነው ደግሞ አንቺ ብትደብቂኝ ነው ስለሆነ እንዳትደብቂኝ ያደራሽን መድኃኒትሽ እንዳትቀብሪው አልኳት። ከዛ እሺ አለችኝ። እንደዚህ ታመልካላችሁ እንደዚህ አይነት ሴትዮ መልኳን ምናምን ቁጭ አልኩላት። ወንዙ እንደዚህ ሂዶ ከእናንተ ቤት በዚህ ወጡ እንደዚህ ሆኖ ያለው ወንዝ ላይ እንዴት ታደርጋላችሁ እንዴት ታርዳላችሁ በዚህ ወጣችሁ ዘከዘኩት። ከዛ ደነገጠች። ቀይ ነች እዛው ቲማቲም መሰለች። ነው እንድትደነግጭ አይደለም አሁን ነው አይደለም አልኳት። ነው ከሆነ ንገሪኝ መድኃኒቱን ማብሬ ልስጥሽ አልኳት። እንዴት አወቅሽ እንዴት ሰማሽ ምናምን ማን ነግሮሽ ነው የኛ ቢሮ ነው ወደ ቢሮም እንዳትሄጂ አይደለምም እንዳትይኝ ቅድም ነግሬሻለሁ። ስለዚህ ነው አይደለም መልሽልኝ ካንቺ መስማት ነው የምፈልገው አልኳት። አዎ ትክክል ነሽ ያየሹ ላይ ምንም የምጨምረው ነገር የለም ራሱን ያየሹ ቁጭ ያለው ራሱን ያየሹ አለች። ግን በጣም ይገርማል አለች። እንዴት ግን አወቅሽ አለች። ልንገርሽ አይደል አዎ ያወቅኩት ስላንቺ ሱባኤ ገብቼ ነው ከማንም ጋር እንዳየተግባባሽ ስላልሆነ ስላየሁሽ ስላንቺ ቅድስት አርሴማ ሱባኤ ገብቼ ነውና አሁን ፍቃድ ልስጥሽ የ15 ቀን ፍቃድ ልስጥሽ ሄደሽ ንስሐ ገብተሽ ተጠመቂ። ከተጠመቅሽ በኋላ ያንን እቃዎቹን በሙሉ አውጥተሽ እንደዚህ ቦታ ላይ እንዲህ አድርገሽ አስወግጂ። ከዛም በኋላ ይሄንን አምልኮት ላይ ከወጣችሁ እንደዚች አይነቷ ሴትዮዋ ነግረሽ እሷም ንስሐ ገብታ ከወጣችሁ ድንቅ ተአምራትን ታያላችሁ። ቤታችሁ ውስጥ በረከትን፣ ሰላምን፣ ፍቅርን እርስ በርሳችሁ ማትግባቡ መተላለቅ ያለውን በሙሉ ቤታችሁ ላይ መንፈስ ቅዱስ ይወርዳል አልኳት። ያለው ነገር በሙሉ ዝቅዝቅ አድርጌ ነገርኳት። እሺ አለች። ፍቃድ 15 ቀን ሰጠኋት። ሚያንስሽ ከሆነ ንገሪኝ እጨምርልሻለሁ አልኳት። ያው እንደነገርኳችሁ አመራር ኃላፊዋም ስለነበርኩኝ መስጠት እችላለሁ። ፍቃዷ ላይ የዓመት ፍቃድ ስላላት ያንን ጨምሬ መስጠት እችላለሁኝና 15 ቀን ጨረሰች። 5 ቀን ጨምሪልኝ አለች። 5 ቀን ጨመርኩላት። ንስሐ ገብታ ያንን ቄደር ተጠምቃ ያንን እቃ ሁሉ እንዳልኳት አድርጋ መጣች። ክብርና ምስጋና ለአምላከ ቅድስት አርሴማ። አሁን እቺ እናታችን በስጋው ወደሙ ተወስና ትኖራለች። ስለሷ ሱባኤ የገባሁላት እህት ቅድስት አርሴማ ለኔ ያደረገችው ድንቅ ታምር ንስሐ ጨርሳ ቤተሰብ ላይ ያለውን ፍቅር ልነግራችሁ አልችልም። ጭራሽ በስጋው ደግሞ
ተወስና በቤቱ ጸንታ እየኖረች ነው እና ቅድስት አርሴማ አላሳፈረችኝም። ጸሎቴን እስከነ ኃጢአቴ እስከነ ክርፋቴ ሰምታኛለች። ቅድመ እግዚአብሔር አድርሳልኛለች። አሁን ከሁሉ ጋር ተግባብታ ነው። ምን ልሁን ምን እንዴት ሆነሽ ብትጸልይ ነው ያ ሁሉ ላይ ተገፋ። ቅድስት አርሴማ ለኔና ለስራ ባልደረባዬ የነበረንን ጭንቀት ሁሉ እንዳላቀቀችን እንደፈወሰችን የልቤ መሸት ሁሉ እንደፈጸመችልን የእናንተንም የልብ መሸት ሁሉ ትፈጽምላችሁ እያልኩኝ ይህንን የአብሳላትን ዩቲዩብ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ ብዙ ምስክርነቶችን እሰጣለሁና ቤተሰብ ሁኑን። ወስብሐት ለእግዚአብሔር። ስላዳመጣችሁኝ ከልብ አመሰግናለሁ።